ኢትዮፒካ ሊንክ በዛም 97 ላይ እንደቀጠለ ይገኛል። ጊፍት ሁለተኛው መዝናኛ 5000 ይቀጥላል። ያው እነዚህ እንዴት ሴቶች ጠንካራና በራስ መተማመን ያላቸው ሴቶች መሆን ይችላሉ በሚል የሰጧቸው ምክሮች ናቸው ባለሙያዎች። በተለይ እነዚህ ጠንካራና በራስ መተማመን ያላቸው ሴቶች በራሳቸው ደስታ የማግኘት ነገር አላቸው። ራሳቸውን በራሳቸው የቻሉ ናቸውና ይሄም በራሱ ማድረግ ለህይወታቸውም ደስተኛ እንዲሆኑ ያደርጋቸዋል ነው ያሉትና ያው ሴቶች ላይ ትኩረት የሚደረገው ብዙ ጊዜ ጫና ሲደረግባቸው ስለነበረ ያው በእኛው አካባቢም መውሰድ እንችላለን። በማህበረሰባችን በጣም ጫና ይደረግብን ነበር። አሁን ላይ እየተስተካከለ ቢመጣ ያው አንዳንድ የምናያቸው ነገሮች አሉ። አሁን ላይ ቀራ አይባልም፣ ግን አሁን ጊዜው ይሻላል ቢያንስ ከድሮ። ስለዚህ አሁን ግን ሴቶች ምን ማድረግ አለባቸው የሚለውን ነገር ነው ምናነሳው ማለት ነው። የመጀመሪያው ያመኑበትን ነገር ከማድረግ መቆጠብ የለባቸውም ተብሏል። እነዚህ ጉዳዮች ማነው ይሄን ያለው ግን ተብሏል? አንድ ዌብሳይት ላይ ነው ያገኘሁት። እሺ ማለት ምንድናቸው? የስነ ልቦና ባለሙያዎች ናቸው? የስነ ልቦና ባለሙያዎች ናቸው። እሺ ይቀጥል። እሺ ስለዚህ እንደዚህ ያመኑበትን ነገር ከማድረግ አለመቆጠብ ደግሞ የመጀመሪያው ማድረግ ያለባቸው ያሉት ራሳቸውን ቀዳሚ ማድረግ መቻል አለባቸው ነው የተባለው። ራሳቸውን ቀዳሚ ማድረግ ማለት ደግሞ ለራሳቸው ምቾት የሚሰጣቸውን ነገር ራሳቸው የሚወዱትን ነገር በየጊዜው ማድረግ ማለት ነው። እንደዚህ ሲያደርጉ ደግሞ በሰዎች ዘንድም ተፈላጊ የመሆን ነገራቸው ይጨምራል ተብሏል። ውስጣቸው የሚፈልገውን ነገር በደንብ ጠንቅቀው ማወቅ ያስፈልጋቸዋል። ለምሳሌ ዛሬ ቤት መዋል ከፈለጉ ቤት መዋል ነው ያለባቸው። ሌላ ቦታ ግዴታ ሰው ስለደወላቸው ወይ ስለጠራቸው እዛ ቦታ መሄድ የለባቸው። ስሜታቸው ማድረግ መቻል አለባቸው። በራሳቸው ፕሮግራም ላይ ሰዎች እንዲገቡ መፍቀድ የለባቸውም ተብሏል። ስለዚህ ራሳቸውን ነገር ማድረግ አለባቸው። እነዚህ ባደረጉ ቁጥር ደግሞ ራሳቸውን እያወቁ ስለራሳቸው እኔ ምንድነው የምወደው እኔ ምንድነው የምፈልገው የሚለውን ነገር በጥንቃቄ እንዲያውቁትም የሚያደርጋቸው ነገር ነው ተብሏል። ያው ደግሞ ከሌሎች ሴቶች ጋር ራሳቸውን አለማወዳደር ነው። በጣም በዚህ ተጠቂዎች ናቸው ሴቶች ተብሏል። በተለይ ደግሞ በኢንተርኔት ራሳቸውን ሰዎች ያነጻጽራሉ ብዙ ጊዜና በዚህ ምክንያት ብዙ ጊዜ አውርተናል ወደ ድብርት ይገባሉ ሰዎች። ከነዚህ ውስጥ ደግሞ 65% የሚሆኑት ሴቶች ደግሞ ሴቶች ናቸው። ከ100% 65% የሚሆኑት ሰፊ ቁጥሩን የወሰዱ ሴቶች ናቸው ማለት ነው። ስለዚህ ራሳቸውን ማነጻጸር ራሳቸውን ከሌላ ሰዎች ጋር ማወዳደር ሌላ ጥያቄ ውስጥ ነው የሚከተው፣ ሌላም ድብርት ውስጥ ነው የሚከተው። ስለዚህ ይሄን ነገር ማድረግ የለባቸው። ሁሉም ሴት የተሰጠው የራሱ ነገር አለው። ስለዚህ ይሄን ነገር ማድረግ አለባቸው ተብሏል። ለራሳቸው ደግሞ መቆም መቻል አለባቸው። ወይም ራሳቸው የፈለጉትን ነገር ከመናገር ወደ ኋላ መቆጠብ የለባቸውም። ብዙ ሰዎች ስለተሰበሰቡ የራሳቸውን ሐሳብ አይ በቃ እሺ ብሎ መተው ሳይሆን ያሰቡት ሐሳብ ስብሰባ ላይ ሊሆን ይችላል። ከሰዎች ለየት ያለ ሐሳብ ይዘው መተው ከሆነ እዛው ስብሰባ ላይ በቃ አይደለም ይሄ እንደዚህ ነው ብለው በምክንያት ማስረዳት መቻል አለባቸው። ትክክል ሆኖም አልሆኑም እነሱ በተረዱበት መንገድ ማለት ነው። ስለዚህ ለራሳቸው መቆም መቻል አለባቸው። በተለይ ደግሞ ጥቃቶች በሚደርስባቸው ጊዜ ያው ሴቶችን ማያከብሩ አንዳንድ ወንዶች አሉ አይደለም የሚመጡ በስራ ማጋጣሚ መንገድም ላይ የሚመጡ ሰዎች አሉና እነሱ ላይ እርምጃ መውሰድ ያስፈልጋል። ወደ ህግ መሄድ ካስፈለገ በመስሪያ ቤት ውስጥም ከሆነ ጥቃት እየደረሰባት ያለው ከፍ ብሎ ወደ የህግ አካልም መሄድ ይቻላል። እና እንደዚህ አይነት ነገሮች ላይ ጥቃት ላይ ዝም ማለት የለባቸውም። በቃ የደረሰባቸው እያንዳንዱ ነገር ማሳወቅ መቻል አለባቸው። ሰዎችም ስሜታቸውን ሲጎዷቸው ወይ ሲያናድዷቸው እዛው በራሳቸው መንገድ መናገር መቻል አለባቸው። ከተቀየሟቸው ወይ ካልተግባቡ በዚህ ጉዳይ አልተግባባንም ብለው እዛው መናገር መቻል አለባቸው ማለት ነው። እነዚህ ነገሮች ቅድም ላነሳኋቸው ያመኑበትን ነገር ለማድረግ የሚጠቅሟቸው ነገሮች ናቸው። እነዚህ ማለማመድ ያለባቸው። ሌላ ደግሞ ጤናቸውን መጠበቅ መቻል አለባቸው ተብሏል። በየጊዜው የስፖርት እንቅስቃሴ መስራት አለባቸው። ጤናማ የሆነ የሰውነት አቋም እንዲኖራቸው እንቅስቃሴዎችን በየጊዜው ማድረግ አለባቸው። እንቅስቃሴ ማድረግ በሽታን የሚከላከል ነገር ነው። ሌላው ደግሞ ምግብንም ጤናማ የሆኑ ምግቦችን መመገብ መቻል አለባቸው። በተለይ ደግሞ ፍራፍሬና አትክልቶችን መመገብ መቻል አለባቸው። ጠንካራ እንዲሆኑ የሚያደርጓቸው ምግቦች መመገብ አለባቸው። ጥሩ እንቅልፍ መውሰድ አለባቸው። ሌላው ደግሞ ጤናቸው ምን ደረጃ ላይ እንዳለ በየጊዜው
መከታተል ይኖርባቸዋል በአንድ ሐኪም ኖራቸው በየጊዜው በ3 ወር ሊሆን ይችላል በየ6 ወሩ ምን ያህል ጤናቸው እንዴት ጥሩ እንደሆነና ምን ችግር እንደገጠማቸው ማወቅ መቻል አለባቸው ሶስተኛው ገንዘባቸው መቆጣጠር ደግሞ ወይም ማስተዳደር ራሳቸውን በራሳቸው መቻል አለባቸው ተብሏል የሚያወጡትን ገንዘብ ከሚያስገቡት ገንዘብ ጋር መብለጥ የለበትም ከደሞዛቸው መብለጥ የለበትም ማለት ነው በየቀኑ የሚያወጡትን ገንዘብ ይሄም ደግሞ በአካውንት ያስፈልጋቸዋል በየወሩም ደግሞ ሊያስገቡት የሚያስፈልጋቸው የተወሰነ ገንዘብ ሊሆን ይችላል ትንሽም ሆነ ብዙ 100 ብርም ሊሆን ይችላል በየወሩ ታማኝ ሆና በቃ ይሄ አልነካውም ብላም ታጠራቅመው ገንዘብ ሊኖር ይችላል ማለት ነው ከምታገኘው ደሞዝ ላይ ይሄ በየወሩ ብቻ ሳይሆን በየሳምንቱ ሊሆን ይችላል ከምታገኘው ገንዘብ ሌላው ደግሞ የምንሰራውን ስራ ወይም ገቢያችን ያልተመጣጠነ ከሆነ ደሞዝ እንዲጨመርላቸው ከመናገር አለመፍራት ነው ብዙ ሴቶች ደሞዝ እንዲጨመርላቸው ላለቆቻቸው መናገር ይፈራሉ ተብሏል ወንዶች ናቸው ብዙን ጊዜ ደሞዝ አስተያየት ሊደረግልኝ ይገባል የሚሉት እነዚህ ግን ከሚለፉት ልፋት አንፃርና የሚያስገቡት ገንዘብ ያልተመጣጠነ ከሆነ ይሄንን ከመናገር አለመፍራት ማለት ነው ስለዚህ እንደዚህም ይሄም አንድ በራስ መተማመናቸውን ከፍ የሚያደርግላቸው ነገር ነው እነዚህ ገንዘብ በመቆጣጠር ወይም በማስተዳደር ስር ውስጥ ያሉት ናቸው ሌላው ለሚኖሩበት ደግሞ ማህበረሰብ ጥሩ አስተዋጽኦ ማድረግ መቻል አለብን ለሌሎች ስጦታን በመስጠት ሊሆን ይችላል በተለይ ደግሞ አቅማቸው ደካማ ለሆኑ ሰዎች ለነሱ መድረስ ያስፈልጋል ያው ግዴታ ሀብታም መሆን ኖርብን ሳይሆን በቃ ምናልባት በወር አንድ ነገር የሆነ ቤተሰብ ጋር ይዘን ልንሄድ እንችላለን ምንም አቅም ለሌላቸው ሰዎች በትንሽ ገንዘብ የሆነ ነገር ገዝተን ልንሄድ እንችላለን በ2010 በወጣ ጥናት ሰዎች የሚረዱ ሰዎች ከአቅማቸው አነስተኛ የሆኑ ሰዎች የሚረዱ ሰዎች 68% የሚሆኑት አካላዊ ጤናቸው የተጠበቀ ሆኖ ተገኝቷል 89% የሚሆኑት ደግሞ ለራሳቸው የሚሰጡት ቦታ ጥሩ ሆኖ ተገኝቷል 70% የሚሆኑት ደግሞ ከጭንቀት መጠናቸው አነስተኛ የሆነ የጭንቀት መጠን እንዲኖራቸው ተደርጓል ማለት ነው ስለዚህ ይሄ ማንኛውም ሰው ሊያደርገው የሚገባ ነገር ነው በጎ ስራ ማድረግ ስጦታን መስጠት ብቻ ሳይሆን በበጎ ፍቃድም ማገልገል ባላቸው ትርፍ ሰዓት ላይ ልጆችም በትርፍ ጊዜ ማስጠናት ሊሆን ይችላል የተቸገሩ ሰዎች ጋር ሄዶ የተለያዩ የሚሰሩ ስራዎች አሉ ቀለል ያሉ ሴቶች ልንሰራቸው ምንችላቸው እንደ ሽንኩርት መላጥ መክተፍ እቃዎችን ማጠብ የተለያዩ ስራዎች አሉ በአካባቢዎች የሚገኙ የበጎ አድራጎት ቦታዎች ሄደን ማለት ነው እንደዚህ ማድረግ እንችላለን ጓደኛ ለሌላቸው ሰዎችም ጓደኛ መሆን አንደኛውም ጥሩ ነገር ነው በተለይ ደግሞ ችግራቸውን መስማት ሌሎች ሰዎች ከሚቀርቧቸው መንገድ ለየት ባለ መንገድ ሄደን ችግራቸውን መስማት ያስፈልጋል ሌሎች ሴቶችን ደግሞ መደገፍ ብዙ በትዳራቸው የተጎዱ ይሄ ራስ መተማመናቸው የወረደ ሴቶችን እነሱን መርዳት በተለይ ደግሞ እንዲበረታቱ ጠንካራ እንዲሆኑ መምከር ማለት ነው እነሱንም መደገፍ ያስፈልጋል የመጨረሻው ደግሞ ራሳችንን ማግኘት ነው ተብሏል ራሳችንን ማግኘት ምን ልንሰራ እንደምንፈልግ ምን ልናጠና እንደምንፈልግ በምን ስኬታማ መሆን እንደምንችል ምን እንደሚያስደስተን ምን እንደሚያስከፋን እያንዳንዱ ነገር ራሳችንን ጠንቅቀን ማወቅ ማለት ነው እነዚህ በተለይ ደግሞ ምን ላጥና በሚለው ነገር በብዙ ሴቶች ያልተነኩ ብዙ ዘርፎች አሉ ያልተነኩ ሳይሆን ብዙ ያልተሰራባቸው ብዙ ዘርፎች አሉ የራሳችንን ቦታ አግኝተን እዛ ቦታ ላይ ደግሞ ገብተን ስኬታማ ሆኖ ለመስራት መሞከር ነው ሁሉ ጊዜም ደግሞ ራሳችንን ተማሪ ማድረግ አለብን በማንበብም ከሰዎች ጋር በመናደርገው ማንኛውም ግንኙነት ላይ ዕውቀት ለራሳችን መጨመር መቻል ያስፈልገናል ተብሏል የምንፈልገውን ደግሞ አይነት የሆነ የራሳችን የሆነ ነገር እንዲኖረን ያስፈልጋል በተለይ ደግሞ ያለባበስ ስታይላችን ላይ ሁሉም ሴት አንድ አይነት የሆነ ያለባበስ ስታይል የላትም ስለዚህ አንድ ደግሞ ያለባበስ ስታይላችን ደግሞ ራሳችንን የሚገልጸው ነው ስለዚህ በቃ ደስ በሚለው ምናልባት እንደ ወንድ መልበስ ደስ ሊላት ይችላል አንድ ሴት እንደሱ የምትወድ ከሆነ ማድረግ መቻል አለባት መልበስ መቻል አለባት አው እንደፈለገችው የፀጉር ስታይሏም ሊሆን ይችላል የፈለገችውን ነገር በቃ ራሷ ላይ ያስደስተኛል በሚለውን ነገሮች ማድረግ መቻል አለባት ማለት ነው ስለዚህ አምስተኛው ራሳችንን ማግኘት ያስፈልገናል ሚለው ነው በጣም ጥሩ ያው ብዙዎቹ የዘረዘርሻቸው ሁሉም ሰው ሊኖረው የሚገባ ክህሎቶች ናቸው አብዛኞቹ ሙዚቃ ሰምተን እንመለስ ከዛ በኋላ ወደ ሌላኛው ጉዳይ እንሄዳለን የተስፍሽ ትዝብቶችና እናያቸው ተቀይሯል እንግዲህ ሰማና በጣም ደንግጧል ግን ዮናስ
ተመልሰናል አድማጮቻችን ኢትዮፒካ ሊንክን በዛሚ 90.7 ላይ ያዳመጣችሁ ትገኛላችሁ እስከ ምሽት 1 ሰዓት ድረስ አብረናችሁ እንቆያለን የሰኞ መዝናኛ 5 ላይ ነው ያለነው አዎ ዮኒ አቤት ወደ ትዝብቱ እንለፍ እስቲ ዮናስ ግን በጣም ፈርቷል አታየውም አሁን ራሱ እኮ እንዴት አስጠርተ ነው እንዳመጣው ሊንክ ስንቴ እንዳስባለ አይተሽዋል ተውተውዬ እሺ እሺ አይ የሚያስፈራም የለውም እኮ ምንም ነገር የለውም በመልካም ጎኑ ነው የምናነሳው እሺ በራዲዮ ፕሮግራሞቻችን ላይ የሚታዩ 5 አሰልቺ ዝግጅቶች ነው ይሄ በተለይ አሁን በጣም ብዙ ዝግጅት አቀራረቡን ነው ወይስ ፕሮግራሙን ነው አይ አቀራረቦች ናቸው እሺ አታነካካ እሺ አሁን በርካታ የሬዲዮ ስቴሽኖች አሉ ማሰራጫዎች በዛው ውስጥ ደግሞ በጣም ብዙ የመዝናኛ ዝግጅቶች ይደመጣሉ በዚህ ሰዓት ስለዚህ አድማጭ በጣም ብዙ እድል አለው ሰፊ እድል አለው የፈለገውን ፕሮግራም መርጦ የመስማት ግን በአንዳንድ ሰዎች ወይም ምንድነው ደህና የሬዲዮ ፕሮግራም የለም ተብሎ ሲባልም እንሰማለና በቃ ምንም ደህና የሬዲዮ ዝግጅት የለም ሁሉም በቃ ምንም የረባ ነገር ይዞ አይመጣም ተብሎ በተደጋጋሚ ሲነገርም እንሰማለን ስለዚህ እንደዚህ እንዲባል ያስባሉት ደግሞ የተለያዩ ምክንያቶች ይኖሩታል አድማጭ የዚህን ያክል ደስተኛ እንዳይሆን ያደረጉት የተለያዩ ምክንያቶች ይኖሩታል አንደኛው የማሰልቸት ይዘቱ ነው አንደኛው አሰልቺ ካደረገው ነገር ውስጥ አንደኛው በሬዲዮ መዝናኛ ዝግጅቶቻችን ላይ መሞጋገስ በሬዲዮ ፕሮግራም አዘጋጆቹ ላይ በጣም በአንዳንድ ዝግጅቶች ላይ በጣም በሰፊው የሚታይ ነገር ሆኗል በቃ እርስ በራስ የመሞጋገስ ነገር በጣም ይታያል በተለይ የሬዲዮ ፕሮግራሙን የሚያዘጋጁት ሰዎች ከስቱዲዮ ውጪም ይተዋወቃሉ እና ስቱዲዮ ሲገቡ ግን በአንድ አይነት ባህሪ በቃ አንዱን የማሞገስ በሌለው ነገር ላይ ወይ የመጨመር ለምሳሌ ሲባሉ ከሰማናቸው ውስጥ አንዳንዶቹን ልናነሳ እንችላለን ለምሳሌ አሁን ጊፍትን በጣም ለምሳሌ ዮናስን ምርጡ የሬዲዮ ሰው ብሎ መናገር እዚህ በጣም የሚከብድ ነው አሁን ዮናስ ምርጥ የሬዲዮ ሰው ሊያስብለው የሚችል ነገር የለውም እሺ ሊኖር ይችላል ግን ይሄንን ሹመት መስጠት ያለበት በስነ ስርዓት አድማጭ ነው በያስባለ ያንዳንዱ የመሞጋገስ ሂደቱ ዮናስ በጣም ጎበዝ አዘጋጅ ሊሆን ይችላል ግን የዚህ ሹመት ያለ ሰሞን የሬዲዮ ሰው ፕሮግራም ላይ ተባልኩ እንቅልፍ አልወስዳለሁ በቃ ሶስታራቴ ሲሰምቻለሁ ነው አዎ ድሮ በፊት ነበር አሁን እንኳን አይልም ዛሜ አዎ ግን ይሄ አንደኛው የምናየው ነገር ነው በቃ ይሄ ያድማጭ ፍላጎት ነው የራሱን ምርጥ የሬዲዮ ሰው ብሎ የሚያስበውን ሰው ሁሉም ሰው በራሱ ሊሆን ይችላል ወይ ደግሞ የተለየ እውቅና ተሰጥቶት ምርጫም ተካሂዶ አይደለም ይሄ ነገር የተደረገው እና ባልደረባን የራስን ባልደረባ እንደዛ ማለት ትንሽ የሚከብድ ይመስለኛል አመለሸጋው ከሌ አመለሸጋው ጊፍት ሲባሉ እንሰማለን ታታሪው ከሌ በስራው ላይ እስከሆነ ድረስ የመታተር ግዴታ አለበት ብዬ አስባለሁ ታትሮ የመስራት የትኛውም ሙያ ከሬዲዮ ዝግጅት ውጭም ያለ የትኛውም ሙያ ላይ ታትረን የመስራት ኃላፊነት አለብን ብዬ አስባለሁ እና ታታሪው ከሌ ሊቁ ተንታኙ የሚባሉ ብዙ እንሰማለን ተወዳጁም አንድ ፕሮግራም ላይም ሰምቻ አቀርዳው ነው ተወዳጁና ተደናቂው የኛ ፕሮግራምም ሊባል ይችላል አሁን ተወዳጁና ተደናቂው ኢትዮፒካ ሊንክ ብንል ይከብዳል አይደል እሺ አንተ ቀጥል እነዚህ አይነት ነገሮችን በብዛት እንሰማለን ብዙ ሬዲዮ ፕሮግራሞች ላይ ስለዚህ በጣም መሞጋገስ እየበዛ ነው ማለት ነው በሬዲዮ ፕሮግራም አዘጋጆች ላይ ሌላኛው ደግሞ የግል አስተያየትን በጣም የማንጸባረቅ ነገር ይታያል አሁን ብዙ ሰዎች ሬዲዮ ላይ መስራት የሚፈልጉ ሰዎች አሉ ፍላጎቱም አቅሙም ያላቸው ግን እድሉን ባለማግኘት ምክንያት የቀሩት ያሉ ሰዎች አሉ አንዳንዶች ደግሞ እድሉን አግኝተውት ደግሞ እየሰሩም ያሉ እና እድሉን አግኝተው የሚሰራው ሰው ደግሞ በቃ የራሱን ግላዊ የሆነ አስተሳሰቡን ብቻ ሲያንጸባርቅ የሚታይባቸው አሉ ለምሳሌ አንድ ከማሳውሰው የሬዲዮ ዝግጅት ላይ ከሰማሁት አንደኛው የአንድ የሬዲዮ ፕሮግራም የአመቱ ምርጥ ለምሳሌ ምርጥ ነጠላ ዜማ ምርጥ አርቲስት ምርጥ ተዋናይ ምርጥ ፊልም እየተባለ የሚያወዳድር አካል አለ የዛን አካል በዛ መሰረት የአካል በህዝብ ድምጽ ተብሎ የአድማጭ ድምጽ ተሰብስቦ አንዱ አርቲስት አሸንፎ ሊሆን ይችላል ከዛ ያ ውድድር በተካሄደ በንጋታው እንደዚህ አይነት ነገር ሬዲዮ ፕሮግራም ላይ የገባው ሰው እንዴት ይሆናል ማለት እከሌን እንዴት እከሌ ያሸንፈዋል ይሄ በፍጹም ፍትሃዊ አይደለም ምርጫው ትክክል አይደለም
በጣም ትክክል ያልሆነ ስራ ነው የተካሄደው በፍጹም የተደመጠው ከሌ ነው ስለዚህ ከሌ ግዴታ ማሸነፍ አለበት ይሄ የግሉ አስተሳሰብ ነው ይሄ የግል አስተሳሰብን ይሄን ያክል በሚሊዮን የሚቆጠሩ አድማጮች ላይ መጥቶ የግልን አስተሳሰብ መናገር ለሊስተት መስሎ ይሰማኛል ስለዚህ የግል አስተሳሰብ ነው ይሄ የአድማጮች ምርጫ ነው አድማጭ ከመረጠ ደግሞ አንድም ለአድማጭ ምርጫም ክብር መስጠት ያስፈልጋል ብዬ አስባለሁ በግልጽ ተጨበርብሯል ተብሎ የሚታሰብ ነገር ካለ በማስረጃ ተይዞ እንደዚህ ነገሮች ነበሩ የተጨበረበሩ እንደዚህ ነገሮች አሉ ተብሎ መናገር አንደኛው ነው እንደውም እዛ ፕሮግራም ላይ ከሰማሁት የሬዲዮ ፕሮግራም አዘጋጁን ራሱ ስሙን እንኳን መጥራት አልፈልግም ጭራሽ ወደ ግላዊም ነገር ሲሄድ የሰማንበት አጋጣሚ አለ ልክ እንደዚህ አይነት ነገሮች በተደጋጋሚ እናያለን በቃ የራሳችን ወይም ስነምግባር አይደለም አይደል አዎ እኛ ራሳችን የምንፈልገው ሰው ካላሸነፈ በስተቀር ስተት ነው ብሎ ማሰብ በቃ ይሄ ትክክል አይደለም ብለን ማሰብ የግል ሐሳብን ማንጸባረቅ ስተት መስሎ ይሰማኛል ሌላኛው ምንም ቢጨምሩት ነገር የለም እንደኔም ብቻ ነው እንደምታስተቆሩኝ የተቆርኩ ነው ብለህ ነው የምታስበው ምን ሆነሃል የተሰማህን እየተናገርክ ነው እንግዲህ እኛ ደግሞ ሲሰማን እናገራለን ሌላኛው ደግሞ በፕሮግራሞች ላይ የሚታዩት ነገሮች በብዙ ፕሮግራሞች ላይ ይሄ ደግሞ በጣም እየተለመደም እየመጣ ያለ ይመስለኛል የዝግጅት ማነስ በአንዳንድ ፕሮግራም አዘጋጆች ላይ በሰፊ የሚታይ ይመስለኛል የሬዲዮ ፕሮግራም እኔ እንዳየሁት በአንድ አመት ቆይታዬ ዝግጅት ይፈልጋል በጣም መዘጋጀት ይፈልጋል አንዳንድ የሬዲዮ ፕሮግራሞች ደግሞ ምንም አይነት ዝግጅት ሳይዘጋጅ በግልጽ የገባ ሰው ያስታውቃል ሲሰማና በቃ ወይ ደግሞ አንዳንዶቹ ደግሞ በቋሚነት የዛሬው ፕሮግራማችን የሚሆነው ስለ ይቅርታ ነው የምንነጋገረው ተብሎ ይገባል አንዲት ርዕስ አዎ በቃ ያቺ አንዲት ርዕስ ያዛለች ዛሬ ስለ ይቅርታ ነው የምንነጋገረው ይባላል ስለዚህ አድማጮቻችን በይቅርታ ላይ ያላችሁን አመለካከት እንደዚህ ያላችሁ ደውሉልን ተብሎ ቁጥር የሚነገራል ወይም ቴክስት የሚደረግበት አድማጮች ይደውላሉ ይቅርታ ማድረግ በጣም ጥሩ ነገር ነው ይቅርታ ማድረግ ጥሩ ነው ከሰዎች ጋር ለመኖር ይባላል እና ሙሉ እከሌ ከዚህ ቦታ ደውሎ ይቅርታ ጥሩ ነው ነበር ይቅርታ እንትና ማርታ ከቤላ ደውላ ነበር እና ይቅርታ ከልብ ካልሆነ ዋጋ የለውም ብላለች እውነት ነው አይደል ጊፍት እንደዛ ሚል አለ ለማለት ፈልገህ መሰለኝ እሺ እና በይቅርታ ላይ አሁን ይቅርታ ትክክል ነው ይቅርታ በጣም ጥሩ ነገር ነው ከዛ አንዳንድ ጊዜ ይሄ ይቅርታ ላይ በቃ ሙሉ ፕሮግራሙ ከሌ ከዚህ ቦታ ደውሎ ነበር ይቅርታ ጥሩ ተብሎ ተነግሮ በይቅርታ ላይ ያለን አመለካከት ላይ ምንም ነገር ሳይጨምርልን በቃ ሙሉ ፕሮግራሙ ተሰርቶ ያልቃል ማለት ምናቀው ነገር አዎ እዚህ ደግሞ በተደጋጋሚ ይሄም አንዳንድ ጊዜ እንደው በቃ በዚህ ፕሮግራም በዚህ ሐሳብ ላይ እንደው ብዙ አድማጮች ስለደውል ለሚቀጥለው ሳምንቱ ላይ ይዘዋወራል የሚባልበት ጊዜ ይኖራል ይቅርታ ካለፈ እስኪ ዛሬ ደግሞ ስለ ሐሜት ተብሎ አንዳንዴ ስለ ይቅርታም ከቀረበ ቢያንስ አድማጩ ለምሳሌ ሰዎች ይቅርታ ባዮች ጥናቶችን ማቅረብ ይቻላል ያይዞ ወይ አዲስ ዕውቀት የሆኑ ነገሮች አዳዲስ ነገሮችና ምናቀውን ነገር በተደጋጋሚ አድማጭ ደውሏል ተብሎ ያንን ነገር እየተደጋገመ መናገር ለኔ ያሰልች የሚሆን ይመስለኛል ሰዓታችንን መግደል ነው የሚሆነው አዎ ሙሉ ፕሮግራሙን እንደዛ እየተደረገ ሲደረግ እናያለን ሌሎቹ ደግሞ የግል ነገሮችን ደግሞ ግላ የሆኑ ነገሮችን ደግሞ በስነ ስርዓት በሬዲዮ ላይም ሲቀርቡ የምናይበት ነው ይሄ ከአንድ ፕሮግራም ላይ ከሰማሁት የፕሮግራሙ አዘጋጅ አንዷ የልደቷ ቀን ነው የዛን ቀን እና የልደቷ ቀን ሆኖ ዛሬ ልደቴ ነው ብላለች አብሯት የሚሰራው ሰው ደግሞ እንኳን ተወለድሽ መልካም ልደት ብሏታል ከዛ በኋላ የነበረው ሰዓቱ የ1 ሰዓት ቆይታ የነበረው ፕሮግራም ነውና አድማጮች እየደወሉ ሙሉ ፕሮግራሙ የነበረው በቃ በሷ ልደት ፕሮግራም ላይ ነበርና የተደረገው ሂደት ማለት ነው ዛሬ ልደቴ ነው በጣም እኔ ደግሞ ልደቴ ማክበር ወዳለው ልደቴ ለኔ ማለት ልዩ ቀን ነው ምናም ብላ ትናገራለች እሷ አድማጮች ይደውላሉ በጣም ነው ምናደንቅሽ በጣም ነው ምንወድሽ እንኳን ተወለድሽ ከሌ ከዚህ ቦታ እንደዚህ ጊፍት ከዚህ ቦታ ደውላ እንደዚህ ብላለች እየተባለ ሙሉ ፕሮግራሙ በሷ ልደት ላይ ሆኖ ምንም የተለየ ነገር ሳናይበት የተጠናቀቀ ፕሮግራም እሷ ግን እድለኛ ናት በጣም ሙሉ ደስ ቢላት በቃ 1 ሰዓት ለሷ ቢሰጥ በቃ ምንድነው አትለምቀኛ ደስ ብሏት ታክብር በአየር ሰዓት ላይ የመጫወት ነው አንድ ፊልም ላይ ይሄ ህዝብ ጫንቃው ሰፊ ነው ብሏል ሰኔ 30 ፊልም አይታችሁታል ያልከውን ይቀበላል ብሎት ብቻ እንደዛ ሲል ሰምቻለሁ ሌላኛው የመጨረሻ አድርገን የምናነሳው የተጋነኑ የአድማጭ መልእክቶችን ደግሞ ምን ሰማበት አድማጮቻችን
በጣም የተጋነኑ የአድማጭ መልእክቶች ይሰማሉ። አንዳንድ ጊዜ ፕሮግራሙ ገና ከመጀመሩ ይገባል አድማጩ ገና ልክ ልንገባ ስንል ከሌ ደውሎ በቃ ገና ከመግባታችሁ ሙዳችንን ነቃነቃ አድርጋችሁታል፣ በቃ ደስ የሚል ስሜት ጭንቀት ምናምን አባራችሁልናል፣ አሪፍ ስሜት እንዲሰማን አድርጋችሁናል ብሎ ይጀምራል። እንደገና ደግሞ ሌላ አድማጭ ደግሞ ደውሎ በቃ ሰኞ ሬዲዮ ላይ የምከፍተው ሰኞ ብቻ ነው። በቃ ሬዲዮ ሰኞ መዝናኛ 5 አለ፣ ሰኞን ጠብቄ ብቻ ነው የምከፍተው፣ የዛሽ ቀን ነው የምሰማው፣ ከዛ ውጪ ያለውን ቀን አልሰማም ብሎ ይሄ በጣም ለኔ የተጋነነ ነው ብዬ አስባለሁ። ምክንያቱም ሌሎች ፕሮግራሞች ያደምጣል ብዬ አስባለሁ። ከዚህ ቦታ ደውሎ ጊፍትን ለምሳሌ ማንሽ ቅድም ያልካት ራሄል ከቤላ ያልከው ማርታ ከቤላ ደውላ ሳቅሽ በጣም ያምራል ብላሻለች፣ በጣም ወድሻለሁ፣ በጣም አደንቅሻለሁ ብላሻለች ትላለሽ። አንቺም አምነሽ ትቀበያለሽ። ከዚህ ቦታ ደውሎ ዮኒዬ እንደዚህ ተብለሃል። በቃ ሙሉ በሙሉ የተጋነነ አድናቆት። አሁን ደግሞ እንደውም ከአድናቆትም እያለፈ አንድ ደረጃም እያደገ የመጣ ይመስለኛል። ይሄ በሬዲዮ ላይ በአዘጋጆች መካከል የሚደረግ የእርስ በራስ መደናነቅ ነገሩ ከፍ እያለም የመጣ ይመስለኛል። አሁን የአንዳንዶች የመተረክ አቅማቸው ወይም ሲተርኩ ጎበዝ ሆኖ ሊሆን ይችላል። ለምሳሌ አሁን ዮናስ ሲተርክ ጎበዝ ሊሆን ይችላል። ዮናስን እኔ የቀጣዩ ዘመን ወጋየሁ ንጋቱ ነው ማለት አልችልም። አዎ ወይ ደግሞ በጋዜጠኛ ብትል ምን አለበት ይሄ ልጅ ይዞኛል ሆስት ጥሩ ሆስት ሊሆን ይችላል፣ ወይም ደግሞ ጥሩ በሙያው ጥሩ ሰው ሊሆን ይችላል። የቀጣዩ ዘመን ጳውሎስ ኞኞ ነው ብዬ መናገር አይጠበቅብኝም። ምክንያቱም ይሄ የሚሾመው አድማጭ ነው፣ የአድማጭ ምርጫ ስለሆነ አድማጭ ከሰማ በኋላ እውቅናውንም ማሞገሱንም ሁሉንም ነገር ማድረግ ያለበት የአድማጭ ነው ብዬ አስባለሁና የተጋነኑ የአድማጭ መልእክቶች ሲተላለፉ አዘጋጆቹ በጣም ኮራ ብለው ከዚህ ቦታ ደውሎ በቃ ወድሻለሁ ብለሻል እንደዚህ ብሎሻል ማን እየተባለ ሙሉ ፕሮግራሙ በዚህ ይዘት የሚያልፍበትም ጊዜ ይኖራል። እዚህ ላይ እኔም አስተያየት አለኝ። ይሄ እኔም የምታዘበው ነው። እንግዲህ ሁሉም የራሱ ፍላጎት፣ የራሱ አቀራረብ ዘዴ፣ የራሱ ሁሉም የራሱ ነገር አለው። ለአድማጭ ምን ይጠቅመዋል ነው እኔም አልስማማበትም አሁን ያልከውን ማለት ነው። በአንተ ላይ ሳይሆን አጠቃላይ ነው የምልህ። አድማጭ እንደዚህ አድርጓል በቃ በጣም ገና እንደተጀመረ ከሊሃና ከቦሌ ደውላ ነበር ዋው ብላለች በቃ ባጀማመሩ። ከዛ ደግሞ እንደዚህ በጣም ያው ያድናቆት አንዳንዴ በጣም ሰው ሲያደንቅህ እንኳን ቁጭ ብለህ የሆነ መስማት ይከብዳል። የሰው ይለያያል አላውቅም። አንዳንዱ በጣም ደስ የሚለው ይኖራል በቃ ሲሞገስ በቃ የተነፋፋ መሄድ ሊኖር ይችላል በደስታ ግን በጣም የሚከብድ ይመስለኛል። ከባድ ነው በጣም። እና በቃ ከሌም ደውሎ ነበር ተስፍሽና ጊፍትዬ በጣም ነው መወዳችሁ በቃ በጣም እኔ በቃ የኔ ሁሉ ነገሮች ብላችሁናል ብሏል። እናመሰግናለን። አሁንም ደሞ ሰላም ደሞ ትደውላለች ከፈረንሳይ። እሷም እንደዚሁ የዘወትር አድማጫችሁ ነኝ። እሷ ደግሞ እንደዚሁ በቃ በጣም ብላለች በቃ ምናምን ይባላልና አሁን ይሄ ለአድማጩ ምንድነው የሚያደርግለት ነው? ምንም ያን የሚሰጠው ነገር ከዛ ይልቅ በዛ ቦታ ሙዚቃ እንደው ከሌለ ምንም ነገር ሙዚቃ እንኳን ቢሰማ በበኩሌ ስለ ራሳችን ፕሮግራም ነው ምናወራውኛ እንደዛ አንልምና እንደዛ ቢሆን ጥሩ ነው ብያስባለሁ። አይ መደነቅ እንፈልጋለን ደግሞ ያለ መብቱ ነው እንደሚያደርገው ማለት ነው። የግድ ይቀር ማለት አንችልም። የተሰማህን ትዝብትን የተናገርከው እየበዛ ሲሄድ ግን እንደ አድማጭ የታዘብከው ነው። እንደ አድማጭ ብዙ ሬዲዮ ሰማለሁ ብዬ አስባለሁ። እኔም ሰማለሁ። እኔ በጣም ብዙ ሰማለሁ። እኔም በጣም ከሚያሰለቹኝ ነገሮች አንዱ ነው ሽክክ ይለኛል። እኔም እንደዛ ሲደነቁና አንዳንዴ ደግሞ የሆነ ብትደነቅ እንኳን ምን አድርጌ ነው ብለ መጠየቅ ያስፈልጋል። አንዳንድ ፕሮግራሞች ላይ ምንም ነገር ሳት አሁን እኔን ለምሳሌ እንደዛ ቢሉኝ በጣም ይደብረኛል። ምክንያቱም ምንም አድርጌያለሁ ብዬ አላስብም። በጣም መደነቅ እንኳን ካለባቸው እንደዚህ በጣም ብዙ መደነቅ ያለባቸው ሰዎች አሉ። ሙዚቃ ስለጋበስክ ይሄ ሁሉ ያድናቆት ውርጅብኝና ሰዎች ሁሉ በቃ ሟሟቃኑ ሙሉ ከተባልክ ይሄ በጣም ችግር አለ ማለት ነው። ይሄን የምትቀበል አረ ምንድነው እየሰራው ያለውት ብለ ቆም ብሎ ማሰብም ያስፈልጋልና የሆነ በመንሰራው ልክም ቢሆን ጥሩ ይመስለኛል። አድናቆቱም ቢሆን
አይኔ ሙዚቃ የጋበዝኩም በሆን መጋበዘው ሙዚቃ በጣም አደገኛ ስለሆነ ሚስመኝ ሰው ስለበዛ እንግዲህ ምንም ማድረግ አልችልም ካለም ደግሞ እንግዲህ ምን ታረጋዋለህ መብቱ እሺ እናመሰግናለን አሁን